ወበረካቱ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የከበረ ሰላምታዬ ይድረሳችሁ እላለሁኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። በነ ዳውድ ቲዩብ አደጋ የተነሳ አንዳንድ አላስፈላጊ ነገሮችን እንዲሁ አየሁና ለካ ሰው የሚሳደበው ሳይወድ በግድ የሆነበት ነው። እንደዚህ አይነት ጋጦጥ ገምጦ ጠላቂ የሆነ ሰው ስታው ግዴታ ልትሳደቡ ትገደዳላችሁና ምንድነው የተንቢ ቲዩብ እኛም ተቃጥሎብን ነበር። እኛ ለምለም ነው ማን ነበር ስሙ እኛም እንዲህ ብለን ነበር ምናምን። ሲጀመር ለሙስሊም ያላት ጥላቻ ያልታወቀባት መሰሪ ናት ማለት ይቻላል። ምክንያቱም ካሁን በፊትም ፋሲካን ስትሳደብና አንዳንድ አላስፈላጊ ነገሮች በማያገባት እየገበች ስትል ሳላየኋት ማለት ነው። አሁን ደግሞ በዳውር ላይ መጣችና አደጋሽ ገጥሞሽ ከሆነ ቀጥታ ዳይሬክትሊ ወጥታ ዩቲዩበር ናት። ቀን በቀን ቪዲዮ የፖስተቶች ነው አይደል? እንደ አይነት ነገር አጋጠመኝ እርዱ ለምን አላለችም? በሱ ታከከሱም እንዳይረዳ እዘጋለሁኝ የኔን መንገድ ከፍታለሁ። ይህ ራስ ወዳድ ነው። ራስ ወዳድነት አለ ምን ብዬ ልንገራችሁ። ብቻ በጣም ደም የሚያፈላ የሚያበሳጭ ነገር ነውና እኛም ብዙ ነገር ሆኖብን ነበር። ሙሉ ቦንዳ ተቃጥሎብን ነበር። ቦንዳ እኮ አንዴ የተረከብሽ ቢያንስ ስራውን ከጀመርሽ በኋላ ሊሆን ይችላል። የመጀመሪያ ጀማሪ ሆነሽስ ያለ መቼም እሺ እንባል። ይሄ እኮ አንዴ ሁለቴ ሶስቴ ከተረከብሽ በኋላ ወይም አንድ አመት ሁለት አመት ከሰራሽ በኋላ ሊሆን ይችላልና አንዴ ያዘዝሽው እቃ ነው ተቃጠለ ከሆነ እሺ እሱ ሱቁ ሙሉ ሱቁ ስቶር ውስጥ ያለ የታዘዘ ከበፊት የተሰራ ለከስተመሮች ተጨርሶ የተቀመጠ ቃለ የሱ አዲስ የገቡ እቃዎች አሉ። ብዙ ነገር ነው የወደመበት ሐቂቃውን እንደ ሐቂቃ ማለት ነውና ያንቺና የሱ እኩል ሊሆንም አይችልም። እንደው ግፋ ቢል 300 ሺህ ብር 200 ሺህ ብር እቃ ሊሆን ይችላል። የተቃጠለብሽ አልተቃጠለብሽም አይደለም። አንዴ ያዘዝሽው ከዚህ በላይ ሊሆን አይችልም። ምክንያቱም ስቶር ላይ ሌላ እቃ ይኖርሻል እና ለሰው ይሄን ያክል የሆነ ጥላሽት መሆን ምን ማለት ነው? በቃ ከምኑ አደረሰ ከምንሽ ደረሰ እስኪ ምን አደረገሽ ብትባል ምን ትላለች? እና በጣም እኔስ አይዲያ ያለቀባት መሰለኝ። በፊት አረብ ሀገር እያለች ህገ ወጥ የሆናችሁ ፓስፖርት ነው በመጣሁበት መንገድ ነው መምጣት ያለባችሁ እኔና እናንተ እኩል አይደላችሁ። ሲጀመር ሰው ሰዳቢውን ይወዳን እየሰደብሻቸው ነው ቪዲዮሽን የሚያውልሽና እየተሳደብሽ ነበር። አረብ ሀገርም እያለች ቡና ፍልታ የሆነ መዝራዓ ምናምን ውስጥ ወጣታ ተጀናጅናኝ ይሁን ከስራ ቦታም ይሁን አላቅም ምናልባት ፍየል እያገደችም እንደው አላቅምና ብዙ ነገር ስትል የነበረው በዚህ መንገድና በዚህ መልኩ ነበርና አሁን ሀገር ስትገባ ያ ነገር ቀረባትኝ። ፕራንክ ሚስቱ አረገዛ ሶርጃለ ወንድሜ እንደዚህ አለ ምናምን ነገር ፖስት ያደርጋሉ። በዛ የገቢ ምንጫቸውን ያሰባስባሉ። እንዲህ አይነት ደግሞ አይዲያ ሲያልቅባቸው የስራ ሰዎችን እየገባነ ለምን እንቅፋት አንሆንም? እንቅፋት መሆን ስራ ነው እንዴ ላንቺ? እንቅፋት አትሁኝ። ደግሞ አልহামዱሊላህ በደንብ ተዋጥቶለታል ብዬ አስባለሁ። ሙሉ ለሙሉ እንኳን በሸፍነለት ከ100 ሺህ ከ200 ሺህ ያላነሰ ግሩፕ ላይ ደረሰኝ ገብታ ማየት ትችላለችና ተዋጥቶለታል አልহামዱሊላህ። የሰው መውደድ የሰው ፍቅር አለው ልጁ። ሲቀጥል ግን እኔ እንጃ በቃ ማለት ሌሎች የክርስቲያን እምነት ተከታይ የሆኑ ወንድም ጓደኞች ምናምን ይኖራሉ ግሩፕ ላይ አይዶን ነው ይኖሩም ደግሞ በሷ ልክ መጥፎ ሊሆኑ የማይችሉም። እሷም ደግሞ እነሱን አትወክልም እነሱም እሷን አይወክሉምና ሃይባ ያጣች የሚናገራት የሚገስጻት ከኔ በላይ አዋቂ የለም እኮ ነው የምትለው። ሁሌ ቪዲዮ አላይታችሁ ከሆነ እኔ ባልኩም መንገድ ካልሆነ እኔ ያልኩት ልክ ነው። ሴት ልጅ ከወላጆቿ ሴትነት ነው ልትማር የሚገባው። መጀመሪያ ዳቦ እንድትደፋሽ ወጥ እንድትሰራሽ ያልሽ እናትሽን ከመጠየቅ ሂጅና ያን ሙያ ልመጅ። ከዛ ተመልሰሽ ስለሰዎች መሳደብና ስለሰዎች እንቅፋት መሆን አስፈላጊ ከሆነ እንደ ትርፍ ስራ ሪዘርቭ ይዘሽ ሁሉ መጨስ ትችያለሽ እንጂ ይሄ ሶሻል ሚዲያ ላይ ወጥቶ ነው እንደዚህ ነኝ ፑሽ ያደርጉሻል እና ቃልን ፑሽ ያደርጉሻል። መናገር የቻለ ሴት ደግሞ መስራት ይችላል ማለት አይደለም። ጀግና ነሽ የስራ ሰው ነሽ ምናምን አፕሪሼት አድርጓት ምናምን አይነስ ወይራው ሰዎች እንድትሰሩ አፕሪሼት የምታደርጊ ሰው ነሽ። ስሩ፣ ጥገኛ አትሆኑ፣ ለወንድ ብራችሁን አታብሉ። ወንዶች በእንደዚህ አይነት መንገድ አትታለሉ። ሁሉንም ለማክሪስ ትችላለሽ። ግን አወቅሽ ሲሏት መጽሐፍ አጠበች እንደሚሉት አባባል አወቅሽ ሲሉሽ መረን ስድህልሽ እረኛ እንደሌለው በግ ስድ እንዳገኘህልሽና ምን ነው ሃይሚነሽ ዘመድ የለም ወይ? ሰሞኑን ደግሞ ቆይ መለስበታለሁኝ። ቤቲሻም የምትባል ደግሞ ዩቲዩበር አለችና ቆሻሻ ስታቃጥል አጥሯን አቃጥለውም እንደሆነ አላቅም እንቅፋት ለመሆን እየሞከረ ነው። ግቤን አቃጥሎት ታውኝ በእናቴ መጡብኝ እንዲያሉኝ ቤቴን ሊያቃጥሉት ሊያስለቀቁኝ ሰው ምን አይነት ነው? ደውለው ቤት እንፈልግልሽ እኮ ደላሎች ምናምን የኔ መልቀቅ ከቤቴ መውጣት ምን አስፈልገ? በረሃ ውስጥ ነው የምኖረው ምናምን አይመለከተንም። የወደመብሽ እቃ ካለ ወድሞብኛም በይ ረህማ አድርገው አዝነውልሽ ከረዱሽ ይርዱሽ፣ ካረዱሽ ደግሞ አረዱሽም።
ጫፍ ብላ መናገር የፈለገችው ነገር ግን ያልተናገረች ያለ የሆነ የውሸትም ባዘላላ ነው የሚታይባትና በሱም መመለስበታለሁኝ። ይሄ የለምለም ነው ማን ነበር ስሟ ተንቢ የተንቢን ቪዲዮ ከ5 ከ6 ቀን በፊት ሸራ አድርገውልኝ አይቼ አሁን ሰራበታለሁ ስል ቢዚ ሆንኩና ሳልሰራበት ተመለስኩ። እንዲሁ ዝም ብዬ ካምቀር ትንሽ ነገር እስኪ ለባላት ብዬ ነው የመጣሁትኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። ነባሮች ደግሞ ላይክ እያደረጋችሁ ጀምሩ። እናመሰግናለን።